ታሪኩ የሚጀምረው በአንድ ትምህርት ቤት ውስጥ የሚማር አንድ ተማሪ እርካታ ውስጥ የሚከት ኃይልን ሲያገኝ ነው። እኩለ ሌሊት ላይ ፍሉገር የተባለ ሰው መቃብር ሲቆፍር እንመለከታለን። ድንገት ግን የመብረቅ ብልጭታ የሚመስል ነገር ይታይና አንሳፎት ወደ መኪናው ይመልሰዋል። እየተንቀጠቀጠ ነገር ግን እየሳቀ ቦታውን ለቆ ይመለሳል። ኬሊ የተባለው ይህ አይናፋር የሃይስኩል ተማሪ ወደ ሱፐርማርኬት ይገባና የሚበላ ነገር ሊገዛ ይቆማል። ከዛም እየወጣ ያለ የክፍሉ ሴት ጓደኞቹን ያገኛል። ስማቸውም ዶሚኒክና ሳራ ይባላሉ። ለዶሚኒክ የተለየ ፍቅር አለው። ኬሊ ባዕድ ነገሮችን የመብላት ችግር አለበት። የትምህርት ቤቱ ተንኳሽ ተማሪዎች ኔልሰን፣ ሪድ፣ ቶኒና ብራድ ኬሊን ይይዙትና ይተናኮሉት ይዘዋል። ዶሚኒክ ልትከላከልለት እየሞከረች ባለችበት ሰዓት ኬሊን ይይዙትና ዘቅዝቀውት ጭንቅላቱን የቆሻሻ ማጠራቀሚያ ውስጥ ይከቱታል። ይህም ሲሆን ድርጊቱን እየቀረጹት ነበር። በመሐከሉ የሱፐርማርኬቱ ባለቤት ይወጣና ይበታተናሉ። አሁን ትምህርት ቤት ውስጥ እንገኛለን። የኬሊ የባዕድ ነገሮች መብላት በሽታው ተጠናክሮ ቀጥሏል። ከትምህርት ቤት መልስ ከእናቱ ጋር ወደ ቤት ሲመለሱ እንመለከታለን። እዚህ ጋር ሌላ አንድ ሰው እናስተዋውቃችሁ። ሬድ ኤልክ ይባላል። መንፈሳዊ ነገሮችን የሚፈጽም ሰው ነው። አሁን ዶክተሩ ኬሊን እየመረመረው ነው። ከዛም ያለበት ችግር ውስብስብ ስለሆነ በስፔሻል ዶክተር መታየት እንዳለበት ለእናቱ ይነግራታል። ከአፍታ ቆይታ በኋላ ፍሉገር የተባለ ሰው መንገድ ላይ ቆሞ ማንኛውንም አይነት በሽታ ማከም እችላለሁ፣ እነዚህ እጆቼ ፈዋሽ ናቸው ሲል እንመለከታለን። አንዲት እግሯን የሚያማት ሴት ለመፈወስ ትስማማለች። በአስደናቂ ሁኔታ ስትፈወስ እንመለከታለን። እዚህ መሃል ታዲያ የኬሊ እናት በርኒስ ነበረች። በመገረም ወደ ፍሉገር ትቀርብና ልጇን እንዲፈውስላት ትጠይቀዋለች። ከዛም ይስማማል። ሬድ ኤልክና ፍሉገር ፊት ለፊት ተጋፍጠዋል። እናም ሬድ ኤልክ ፍሉገርን ለ100 ዓመታት ተቀብሮ የኖረውን የአያቶቼን የማዳን ልዩ ጥበብ መልስልኝ ሲለው እንመለከታለን። ፍሉገር እምቢታውን ይገልጽና ከበርኒስ ጋር ወደ ቤት ይሄዳሉ። ልክ ቤት እንደደረሱ ፍሉገር ኬሊን ይዳብሰዋል። በምላሹ ፍሉገር ጥሩ ስሜት አልተሰማው። ከዛም እየተጣደፈ ወደ መታጠቢያ ክፍል አመራ። ከዛም እያጨሰ ተመለሰ። የኬልንም ሰውነት እንደገና ሲነካው ኬል ውስጥ የነበረው ህመም ሁሉ ወደ ፍሉገር ይሻገራል። ከዛም መሬት ላይ ይወድቅና ይሞታል። በዚህ ጊዜ ኬሊ ይነቃል። እናም ለመጀመሪያ ጊዜ ለእናቱ እንደራበው ነገራት። በርኒስ የኬሊ ደረት ላይ የነበረው ጠባሳም እንደጠፋ ተገነዘበች። በሚቀጥለው ቀን ጠዋት ኬሊ እንደ ድንገት እጁ ይቆረጣል። ነገር ግን ቁስሉ በቅጽበት ሻረለት። ይህን ሚስጥር ለእናቱ ሊነግራት ሞከረ። ነገር ግን ልታምነው አልቻለችም። ከቆይታ በኋላ ኬሊ ሳይክሉ ትበላሽበትና ይቆማል። ቀና ሲል ዶሚኒክና ጓደኛውን ያያቸዋል። ዶሚኒክም አንተ እኮ ልዩ ሰው ነህ ብላው ትሄዳለች። ከዛም ኬሊ ጉዞውን ሊጀምር ሲል ሬድ ኤልክን ያገኘዋል። ከዛም ኬሊን ሰንዝሮ ይመታዋል። ነገር ግን የሚሰነዝርበት እያንዳንዷ ምት ወደ ራሱ ይመለስበታል። ከዛም ደንግጦ ይሮጣል። እዚህ ጋር ደግሞ ኬሊ ለእናቱ ሥራ እንዳገኘ ሲነግራት እንመለከታለን። በዚህ መሃል ግን በሩ በከባዱ ተንኳኳ። የኔልሰን አባትና የትምህርት ቤቱ አሰልጣኝ ነበሩ። እናም ልጄን ማን እንደመታብኝ ልትነግረኝ ትችላለህ? ይለዋል። ኬሊም ሁኔታውን ለማስረዳት ይሞክራል። ነገር ግን ማንም አላመነውም። በዚህም በርኒስ ትበሳጫለች። ከዛም በር ላይ እንደቆሙ በሩን በኃይል ትጠረቅምባቸዋለች። ከዚህ በኋላ ነበር ኬሊ ለእናቱ ኃይሉን ያሳያት። አንዴ እንድትመታው ይጠይቃታል። ከዛም መታችው። ህመሙ ግን ራሷ ተሰማት። ደነገጠች። ቀጥሎም እሳት እንኳን ሊያቃጥለው እንደማይችል አሳያት። ትምህርት ቤት ውስጥ ሳራና ዶሚኒክን እንመለከታለን። ዶሚኒክ ጸጉሯን ስታሲዝ እንመለከታለን። ክፍል ውስጥ ኬሊ ከዶሚኒክ ኋላ ተቀምጧል። ከዛም ጸጉር ማስያዣው ከጸጉሯ ላይ ተፈቶ ፊት ለፊቱ ሲወድቅ ይመለከታል። ቀስ ብሎ ያነሳውና ይሰጣታል። ከዛ ኬሊ ራሱን ከዶሚኒክ ጋር ሞቅ ባለ ክፍል ውስጥ ይመለከታል። እናም ዶሚኒክ በእጆቿ እየዳሰሰችው ስታረጋጋው በሐሳቡ በጥልቅ ያያል። በዚህ ጊዜ ታዲያ በተግባር ዶሚኒክ በተቀመጠችበት ያልተለመደ ስሜት ይሰማታል። ሳራም እንደዛው ተመሳሳይ ስሜት ይሰማታል። የስሜታቸው ጥግ ጣራ ሲነካ ሳራ በተግባር ክፍል ውስጥ ጮኸች። ኬሊ በድንጋጤ ከመቀመጫው ይነሳና ከክፍል ሮጦ ይወጣል። ሴቶቹም ጉዳዩ እንቆቅልሽ ይሆንባቸዋል። በዛ ቀን ምሽት ሙሉ ቡድኑ ቢች ዳር ይገናኛሉ። ኔልሰን እና ጓደኞቹ ዶሚኒክን እያስቸገሯት ነው። ኬሊ ይህን ይመለከትና ሊከላከልላት ይጠጋል። ኬሊ የተጎናጸፈውን ኃይል በማወቅ እንደ በፊቱ አልፈራቸውም። ገስ ልጁ ኔልሰንን ገለል እንዲል ያደርገዋል። ከዛም ኬሊን ሊያስጠነቅቀው ይሞክራል። ኬሊ ይበሳጭና ሳይክሉን አስነስቶ
ተደስቶ ይሄዳል። ብራድና ጓደኞቹ ግን በመኪና ይከታተሉታል። ከዛም ይጠጉትና ይገጩታል። በአንድ በኩል ኬሊ ከሳይክሉ ወድቆ እንመለከታለን። በሌላ በኩል ደግሞ ጉዳት የደረሰበት ብራድ ሆኖ እናገኘዋለን። ከዛም ሌሎቹ መኪና ውስጥ የነበሩት ኬሊ ምንም ሳይሆን ብራድ ተጎድቶ ሲያዩ በድንጋጤ ይሸሻሉ። ሌሎቹም ደግሞ አምቡላንስ ለመጥራት ይሞክራሉ። ከዛም ኬሊ በደም የተጨማለቀውን ቲሸርቱን ሲቀይር ቁስሉ በቅጽበት ሲድን ይመለከታል። ዶሚኒክ እና ሳራ መኪናውን ተከትለው በቦታው ላይ ሲደርሱ ኬሊ ምንም ሳይሆን ብራድ ግን ተጎድቶ ይመለከታሉ። ኬሊም ሁሉንም ነገር ሊያስረዳቸው ሞከረ። በዚያው ቅጽበትም የፖሊስ መኪና ከኬሊ እናት በርኒስ ጋር ይደርሳል። እናም ፖሊሱ ምን እንደተፈጠረ መጠየቅ ጀመረ። የብራድ ጓደኞች በሐሰት ኬሊን ይወነጅሉታል። በሚቀጥለው ቀን ጠዋት ዶሚኒክ ኬልን ፊልም እንዲጋብዛት ትጠይቀዋለች። ከዛ በኋላ ግን እሷ እንድትጋብዘው ይስማማሉ። ከቆይታ በኋላ ኔልሰን እና ጓደኞቹ ለበቀል ይማከራሉ። በዛኑ ቀን ማታም ኬሊን ከእናቱ ጋር ቤት ውስጥ እንመለከተዋለን። ከዛም ለእናቱ መድኃኒቷን ሊያመጣላት ይወጣል። ነገር ግን ተንኳሾቹ ውጭ እየጠበቁት ነበር። ልክ ኬሊ እንደራቀ ተመልክተው የተንኮል ዕቅዳቸውን ሊፈጽሙ ተነሱ። እነ ኬሊ የሚኖሩበትን ተንቀሳቃሽ መኖሪያ ቤት ከያዙት መኪና ጋር በሰንሰለት ያስሩትና ይጎትቱታል። በርኒስ ውስጥ ነበረች። ነገር ግን ለማምለጥ በሩን ስትሞክር አልከፈት ይላታል። ከዛም የማብሰያው ጋዝ ይበጠስና ይረጫል። በዚያው ቅጽበት መኖሪያ ቤቱ ይጋያል። ኬሊ ይደርስና እናቱን ከሚነደው እሳት ውስጥ ጎትቶ ሊያወጣት ይሞክራል። ነገር ግን ረፍዶ ነበር። እናቱ ሕይወቱ አልፏል። ከዚያ በኋላ ሆስፒታል ውስጥ ኬሊን እንመለከተዋለን። ፖሊሱ የኬሊን ጫማዎችና ሱሪዎችን ሲያስቀምጥለት እንመለከታለን። እዚህ ጋር ደግሞ ሬደልክ ለፖሊሱ ከቤተሰቦቹ የተነጠቀውን ኃይል ኬሊ እንዲመልስለት ሲጠይቀው እንመለከታለን። ነገር ግን ፖሊሱ አላመነው። ለእናቱ የቀብር ሽኝት ካረገ በኋላ ኬሊ ወደ ፍሉገር መቃብር ያመራል። ዶሚኒክም እየተከተለችው ነበር። ልክ እንዳልሆነ ቢያውቅም ጥሏት ሊሄድ እንዳሰበ ይነግራታል። ዶሚኒክ ጉንጩን ትስመዋለች። በመጨረሻም ኬሊ ድፍረት ያገኝና ዶሚኒክን ግጥም አድርጎ ይስማታል። ልክ ሁል ጊዜ በምናቡ እንደሚያስበው ማለት ነው። ሆኖም ግን ዶሚኒክ ኬል ልዩ የሆነ ነገሮችን እያሳየ እንደሆነና ክፍል ውስጥ የተፈጠረውን ነገር ማስታወሳ ጥላው ትሄዳለች። ኬሊ የክሩገር መቃብር ጋር ካለው ቅጠል አንዱን አንስቶ ይበላል። ከዛም ወዲያው ያስታውካል። ሳራ ከርቀት ሆና ሁኔታውን እየተከታተለች ነበር። እናም ሁሉንም ነገር ተመልክታለች። ከቆይታ በኋላ ፖሊሱ ኬሊን ወደ አዲሱ ጊዜያዊ መጠለያ ሲወስደው እንመለከታለን። በእናቱ ሞትም እንዳዘነ ይገልጽለታል። ከዛ በኋላ ኬሊ ለእናቱ ሞት ተጠያቂ የሆኑትን ተንኳሾች ይመለከታል። በንዴትና በበቀል ከመኪናው ዘሎ ይወርዳል። የእናቱ ገዳዮች ወደ ወንዝ እያመሩ ነበር። ኬሊ የአንዱን ቲሸርት ይቀድና አንገቱ ላይ አድርጎ ልዩ ኃይሉን በመጠቀም አንዱን እንዲሰምጥ ያደርገዋል። ጓደኞቹ ወደ ወንዙ ዳርቻ ቢያወጡትም በሕይወት ሊተርፍ አልቻለም። ኬሊ ወደሚቀጥለው ሰው ጥቃት ከመሰንዘሩ በፊት ፖሊሱ በቦታው ላይ ይደርሳል። ከዛም ኬሊ እንዲያመልጥ ያመቻችለታል። በዛ ቀን ምሽት ዶሚኒክና ኬሊ ይገናኛሉ። ኬልም ለዶሚኒክ የብቀላ መንገዱን ይነግራታል። በሚቀጥለው ቀን ትምህርት ቤት ውስጥ ቶኒ ኬልን ይጋፈጠዋል። ከዛም ኬሚካል አንስቶ ወደ ኬል ፊት ሲደፋ የራሱ ፊት ይቃጠላል። ሳራ ትናደድና ኬልን መራቢያው ላይ ትመታዋለች። በምላሹም ለመጀመሪያ ጊዜ እዛ ቦታ ላይ መመታት እንዴት እንደሚያም ትገነዘባለች። ኬሊ ኔልሰንን ሊጋፈጠው ሲያመራ ፖሊሱ ይደርሳል። በዚህ ቅጽበት ታዲያ ኬሊ ያመልጣል። ከዛም ሳራና ቶኒ መኪና ውስጥ ይገናኛሉ። ሳራ ኬሊ የፍሉገር መቃብር ቦታ ላይ ቅጠል ሲበላ እንዳየችውና ከበላ በኋላም ሲታመም ስላየችው ደካማ ጎኑ እሱ ሊሆን ይችላል ትለዋለች። ከዛም ከፍሉገር መቃብር ቦታ ላይ ቅጠል መሰብሰብ ይጀምራሉ። በሚቀጥለው ቀን ጠዋት ሬደልክ የፍሉገርን መቃብር እንዲቆፍር ፍቃድ ያገኛል። ከቆይታ በኋላም ፖሊሱ በኔልሰን መኪና ውስጥ ሰንሰለት ያገኛል። ይህም ሰንሰለት የነበርነስን ቤት የጎተቱበት ሰንሰለት እንደሆነ ይረዳና የመኪናው ባለቤትን ይጠይቀዋል። በዚህ ሰዓት ኬሊ ወደ ቆመው መኪና ቀስ ብሎ ይገባና አንድ ድሪል ያወጣል። ኔልሰን በቅጠሎቹ ጭማቂ የተዘጋጀውን ፈሳሽ ያነሳል። ኬሊ ድሪሉን በመጠቀም የራሱን እግር ይጎዳል። ከዛም ኔልሰን እውነታውን እንዲያወጣ ይጠይቀዋል። ፖሊሱ ኬሊን ለማረጋጋት እየሞከረ ነው። ኬሊ ያገኘውን ኃይል እንዳወቀ ይነግራቸዋል። በዚህ መሃል ታዲያ የኔልሰን አባት ገስ ኬሊን ሊያስቆመው ይሞክራል። ከዛም ኔልሰን የቅጠሉን ፈሳሽ ወደ ኬሊ ይረጫል። ኬል መድከም ጀመረ። ነገር ግን ዶሚኒክ ትደርስና ታጸዳለታለች። ገስ የፖሊሱን ሽጉጥ ያነሳና ኬል ላይ ይደቅንበታል። ነገር ግን ቃታውን እንደሳበ ራሱንና ልጁን ይገድላል። በዛ ቀን ምሽት ሬደልክ ኃይሉ እንዲመለስለት መንፈሳዊ ስርዓት ይፈጽማል። ነገር ግን ኃይሉ ከኬሊ ለመውጣት ረጅም ጊዜ ፈጀ። ከዛም ሬደልክ ኬልን ካልገደለው በስተቀር ኃይሉ እንደማይመለስ ይረዳል። ኬልም ይህንን በመረዳት ከዶሚኒክ ጋር ለማምለጥ እየሞከረ ያለ አንዱ የፖሊስ አዛዥ በድንገት ይተኩስና ኬልንና ዶሚኒክን ይመታቸዋል።
ዶሚኒክ ለመሞት እያጣጣረች ኃይልህን በፍጹም አሳልፈ እንዳትሰጥ ትለዋለች። ከዛም ኬሊ ኃይሉ ከሱ ጋር እንዲቀበር ይወስናል። ከዛም የክሩገርን ልብ አውጥቶ ይበላል። በዚያኑ ቅጽበትም ክሩገር ሲሞት እንደነበረው ከፍተኛ ህመም ይሰማውና ይሞታል። ከቆይታ በኋላ ዶሚኒክ ድንገት ትነቃለች። የኬሊ ሙሉ ኃይል ወደሷ ተላልፏል። የንዴትና የበቀል ስሜት አይኗ ላይ ይነበባል። ታሪኩ በዚህ ተጠናቋል። ቪዲዮውን ከወደዳችሁት ሰብስክራይብ እና ላይክ በማድረግ ይደግፉን።